በሰሜን አሜሪካና በካናዳ የአማራ ህብረት የተሰጠ መግለጫ። ባለቤቱን ካልናቁ አጥሩን አይነቀንቁ። መጠጊያቸው የባዘዙ የኢሃፓ ቅሬቶችና ምርኮኛ ወታደሮች አሰባስቦ ኢሃዴን ኋላ ብአዴንና ኦህዴድ ብሎ በፈጠራቸው ቡችሎች ኢሃዲግ ነኝ ብሎ በኢትዮጵያዊነት ለምድ ተሸፍኖ የመጣው ተኩላ ወያኔ የሀገሪቱን መንበረ መንግስት ከያዘበት ጊዜ ጀምሮ አማራን አንገት አስደፍቶ ኢትዮጵያን ሊያጠፋት አፋፍ አድርሷታል። ወያኔ በአማራና በሌሎች ሀገር ወዳድ ኢትዮጵያውያን እምቢታ ከመንበረ ስልጣኑ ሲባረር አባሪውና ተባባሪው የነበሩት ኦህዴድና ብአዴን በደል ይረሳ ፍቅርና ሰላም ይሁን እያሉ ብልጽግናንን ብለው በአማራ ላይ የታወጀውን የወያኔን ህገ መንግስት ማስፈጸም ቀጠሉ። እንደ ወያኔው በአማራ ጥላቻ የናወዘውን ኦነግን እስከ ትጥቁ አስገብተውና ኦሮሚያ በሚሏት ግዛት እንዲንሰራፋበት ፈቅደው ይኸው አማራውን ለማያባራ የዘር ፍጅት ለስደት ዳርገውታል። ከተጠመቀበት የአማራ ጥላቻ ጋር ያደለበውን ወታደራዊ ኃይልና ኢኮኖሚያዊ ሀብት እንደያዘ የትግራይን ግዛት ተቆጣጥሮ እንዳሻው እንዲሆን ሁር የተቀላቀለው ወያኔ እስካሁን ድረስ መንግስት አለን ብለው በተቀመጡ የዋሃን ዜጎች አማሮችና አፋሮች ላይ ህልቆ መሳፍርት የሌለው መከራ እያወረደ ይገኛል። ደግነቱ ለብዙ ዘመናት የደረሰበት መከራ የመከረው አማራ እየተባባሰ ዛሬ ንዝረቱ ለዓለም የሚሰማ ንቅናቄ ፈጥሯል። ይህ ንቅናቄ ከወለዳቸው የአማራ ተስፋዎች አንዱ በአባት አደሩ ስርዓትና ወኔ ከየመንደሩ እየተጠራሩ የተደራጀው የአማራ ሰራዊት ነው። ከጅምሩ ከአማራ ጠል ስርዓት አርጋጆችና ጋሻ ጃግሬዎች የሚደርስባቸውን ማሳደድ አልፈው ጠንካራ ኃይልነታቸውን ያሳዩት የፋኖ ወጣቶች ወያኔው አማራን ከወረረ ጊዜ ጀምሮ በቂ ስልጠና የመሳሪያ አደረጃጀትና የአቅርቦት ድጋፍ በሌለበት ሁኔታ በጎንደር በወሎና በሸዋ ግንባሮች ተሰማርተው ለወገን ደራሽነታቸውን አሳይተዋል። መንግስት በመደበኛ የጦር ኃይልና አደረጃጀት አልቻልኩም፣ ሁሉን ዜጋ አገሩን ያድን ብሎ በተደጋጋሚ የክተት ጥሪ ባሰማ ጊዜ በግንባር ቀደምነት የተሳተፈው ይኸው የአማራ ፋኖ ነው። የቀድሞ የአማራ ክልል ምክትል ርዕሰ መስተዳድር የዛሬው የኢትዮጵያ የጸጥታና የደህንነት ጽሕፈት ቤት ኃላፊ አቶ ተመስገን ጥሩነህ ጥር 20 2014 ፋኖ በጦርነቱ ወቅት ያደረገውን ተጋድሎና ህዝባቸውን እየጣሉ የፈረጠጡ የመንግስት አስተዳዳሪዎች በመታደግ ጭምር ያሳየውን የወገንና የሀገር መከታነት በማኮሰስ አንዳንዶቹ እያሉ በማናጠል በዝርፊያ እንደተሰማሩ በመክሰስ ህዝብ አስታግሱልን የሚል ሮሮ አሰምቶባቸዋል። ስርዓት የማስያዝ ስራ ይሰራል በማለት ለአማራው ምን እንደደገሱለት አመላክተዋል። ሊበሏት ያሰቧትን አሞራ ጅግራናት ይሏታል ነው ቢሉ በአማራ ላይ የሚደርሰውን በደልና ጥቃት ያከፋው በገዛ ልጆቹ አስፈጻሚነት ለረጅም ጊዜ በመሳሪያ ገፈፋ የደረሰበት የመከላከያ አቅም የማሳጣት ጥቃት ነው። ዛሬ በመከራ አልፈን የደረስንበትን የመደራጀትና ራስን የመጠበቅ አቅም ማስነጠቅ የለብንም። በሰሜን አሜሪካ የምንገኝ የአማራ ማህበራት አቶ ተመስገን ጥሩነህ በፋኖ ላይ የሰነዘሩትን ዛቻ አማራው በዋዛ እንዳይመለከተውና ይህ ዛቻ በጠቅላላ አማራን ንቅናቄ የማዳፈን ጥረት በአካል መሆኑን ተገንዝቦ በጭንቅ ቀን ወገንን የታደጉ ጀግኖች ፋኖችንና መሪዎቹን እንዲጠብቅ በማሰብ አስፈላጊውን ድጋፍ ሁሉ ለማድረግ ከወገናችን ጋር እንደምንቆም እናረጋግጣለን። በየዱር ገደሉ የምትዋደቁ ፋኖ ወንድሞቻችንና እህቶቻችን ሙሉ ድጋፋችን እንደማይለያችሁ እየገለጽን ትግላችሁን አጠናክራችሁ እንድትቀጥሉ ጥሪ እናቀርባለን። በዚህ አጋጣሚ በሰሜን አሜሪካ የምንገኝ የአማራ ማህበራት ለመላው የአማራ ህዝብ የሚከተለውን አጭር መልእክት ማስተላለፍ እንወዳለን። አሁን በወገናችንና በአገራችን ላይ ከሁሉም አቅጣጫ ያንዣበበውን ጥፋት መጠን በበቂ ሁኔታ ተገንዝበነዋል። በእኛ አንጻር የተሰለፉት እንዴት እኛን አጥፍተው አገሪቱን በአምሳላቸው እንደሚሰሯት በትጋት እያቀዱና እየፈጸሙ ይገኛሉ። እኛም አጥፊዎቻችን የሚጠሉልንን ማዘናጊያ አንጠልጥለን እርስ በርስ መነታረኩን ትተን ዘለቄታችንን በሚወስኑ ጉዳዮች የበለጠ ተሰባስበን በአንድነት እንምከር። ለተግባር ፋኖ አርአያ ይሁን። አንድ አማራ አንድ ፋኖ። በሰሜን አሜሪካና በካናዳ የሚኖሩ የአማራ ህብረት የተሰጠ መግለጫ። ቀጥሎ ደግሞ የአማራ ወጣቶች ማህበር በባህር ዳር የሰጡትን መግለጫ እንደሚከተለው እናስደምጣችኋለን።
የአማራ ወጣቶች ማህበር በባህር ዳር ኢመደበኛ ማን ነው? ከቅርብ ጊዜ ወዲህ በፋኖ ላይ እየተደረገ ያለው ስም የማጥፋት ዘመቻና እንቅስቃሴ ኢላማ ያደረገው ጉዳይ እንዳለ አውቀናል። የአማራ ወጣቶች ማህበር በባህር ዳር ይህንን የመንግስት እንቅስቃሴ በጽኑ ያወግዛል። የአማራ ወጣቶች ማህበር በባህር ዳር ይህንን የመንግስት እንቅስቃሴ በጽኑ ያወግዛል። ሰከን ማለት ይበጃል። የምትነካኩት ጉዳይ የማይነካ ነገር ነው። ፋኖነት የአማራ ህዝብ ታላቁ እሴት ነው። የአማራ ህዝብ ፋኖነትን የልቦናው ውቅር አድርጎ ለሺህ ዘመናት የኖረ ታላቅ ህዝብ መሆኑን መገንዘብ አለብን። ሁሉም አማራ ፋኖ ነው። በመሆኑም የአማራ ህዝብ ትውልድ ዘለል እሴትን ፋኖነትን ኢመደበኛ ብሎ መፈረጅ ህዝባችንን መናቅ ነው። የአማራን ህዝብ በደምና አጥንት የተዋሃደውን ታላቅ እሴት መሆኑን አለመረዳት ነው። የአማራ ወጣቶችን ቀይ መስመር መንካት ዋጋ ያስከፍላል። ትናንት ፋኖ የአማራ ህዝብ መከታ ነው፣ የአገር አጥር ዋልታና ማገር ነው ሲል የነበረ መንግስት ክተት መክታንክት ብሎ የክተት ጥሪ ያስተላለፈ መንግስት ዛሬ ምን ተገኝቶ ነው ሳይዘምቱ ዘምተናል፣ ያላስለቀቁትን ቦታ አስለቅቀናል ብለዋል የሚል በፋኖ ላይ ነቀፌታ ለምን መጣ? ይህ በአንድ ራስ ሁለት ምላስ መሆን ኢመደበኛ መሆን ነው። የቃየል መንፈስ የተናወጣቸው የእፉኝ ልጆች በክፉ መንፈስ ተነሳስተው ሎሌነት፣ አድርባይነት ግብራቸው ያደረጉ እኩያን ወደ ቀልባችሁ ብትመለሱ ይሻላል። እስከ መቼ ነው ወንድም በወንድሙ ላይ ሰይፍ የሚያነሳው? የምትለኩሱት እሳት መጨረሻው እናንተን የሚያቃጥል ነው። ማን ያርዳ የነበረ ነውና የአማራ ህዝብ የተከፈለለትን መስዋዕትነት ያውቃል። ህዝባችን ለደረሰበት ሞት፣ ስደትና ሀብት ንብረት ውድመት ተጠያቂው ማን እንደሆነ ጠንቅቆ ያውቃል። በመጨረሻም ለመላው የአማራ ወጣቶች በፋኖ ላይ እንዲሁም በፋኖ አመራሮች ላይ እየተዶለተ ያለውን ጉዳይ በአጽንኦት መከታተል ይገባናል በማለት ጥሪያችንን እናስተላልፋለን። አማራ በቆራጥ ልጆቹ ተጋድሎ ታሪኩን ያድሳል። የአማራ ወጣቶች ማህበር በባህር ዳር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላማችሁ ይብዛ።